የሱዳን ጦርነት የቀሰቀሰው የጂኦፖለቲካ ፍትጊያና በኢትዮጵያ ላይ የተደቀኑ ስጋቶች ከመረጋጋት መበጣበጥንና ከመተባበር መወጋጋት ባስቀደመው የአፍሪካ ቀንድ ቀጠና የሀገር ውስጥ የፖለቲካ ሽኩቻና የድንበሮች ግጭት በፈጠሩት ከፍተኛ የሚባል ሰብአዊ ቀውስ በሚሊዮኖች የሚቆጠሩ ሰዎች ተገለዋል። በሚሊዮኖች የሚቆጠሩ ተፈናቅለው በመጠለያቸው ውስጥ ይኖራሉ። የመውጫ መንገድ ያገኙና በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃ አቋርጠው ለስደት በየቀኑ ወደ አውሮፓ ይጓዛሉ። በሰው ሰራሽና በተፈጥሮ ክስተቶች የሚታመሰው የአፍሪካ ቀንድ ካስተናገዳቸውና እያስተናገዳቸው ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያዊው ስምምነት የተጠናቀቀው የሰሜን ኢትዮጵያ ጦርነት እንዲሁም አሁንም በተለያዩ የሀገሪቱ አካባቢዎች በፌደራል መንግስትና በታጣቂ ኃይሎች መካከል የቀጠሉ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያ ከአሸባሪው ከአልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሬክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት እንዲሁም በአካባቢው ኃያላን ሀገሮች መካከል የሚደረጉ የጂኦፖለቲካ አጋርነት ፍትጊያዎች ቀጠናው እንዳይረጋጋ የጦር ሜዳ እንዲሆን ያደረጉ ክስተቶች ናቸው። ከተጀመረ 2 ዓመት ባስቆጠረውና በሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን ጦርና በተፈጥሮ ደራሽ ኃይሉ ታጣቂ ቡድን በሚመሩት መሐመድ ሐምዳን ዳጋሎ መካከል በቀጠለው ደም አፋሳሽ ጦርነት ሀገሪቱ አላት ከሚባለው አጠቃላይ 50 ሚሊዮን ሕዝብ ውስጥ 150 ሺህ ያህሉ መገደላቸውን መረጃዎች ያመለክታሉ። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በሀገር ውስጥ መፈናቀላቸውን፣ 3.3 ሚሊዮን ዜጎች ወደ ጎረቤት ሀገር መሰደዳቸውን፣ 27 ሚሊዮን የሚጠጉ ዜጎች ደግሞ ለከፋ ችግር እንዲሁም 700 ሺህ የሚጠጉ ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ሪፖርት ያስረዳል። ከሁለቱም ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለሁልህ ከማለት ውጪ 3ኛ ዓመቱን ሊጀምር ጥቂት ወራቶች የቀረው ጦርነት አስታራቂ ሊገኝለት አልቻለም። ውጊያ ውስጥ ያሉት 2 የፊት ለፊት ተፋላሚ ወገኖች አንዱ ሌላውን አሸነፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለ በሱዳን ምድር የመሳሪያ ጩኸት አላስቆመም። ለሱዳናውያን ጠብ የሚል የሰላም እፎይታ አላመጣም። ግድያውን፣ መፈናቀሉንና መሰደዱን ሊያስቆም አልቻለም። የተባበሩት መንግስታት ድርጅት ቀጠናዊ ድርጅትና የዓለማችን ኃያላን ሀገሮች በሱዳን ጉዳይ ጎራ ለይቶ ከመተያየትና ከመጎሻሸም ባለፈ ተመድም ቢሆን በባለ ብዙ ወገን ስርዓት ዩቲሊተራል ሲስተም አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ደግሞ የውጭ ኃይሎች ሚና ጦርነቱን ማባባሱን የሱዳናውያንን ህይወት ከመታደግ ይልቅ ችግሩን ከጡድ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመለክታሉ። በአሜሪካ ፔንሲልቫኒያ ግዛት መቀመጫቸውን ያደረገው ዊልሰን ሰንተር የተባለው በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ባሰፈረው ጽሑፍ በሱዳን ጦርነት ከ10 በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይም ግብጽ፣ ሳውዲ፣ ቻይና፣ ሩሲያ፣ ሳውዲ አረቢያ፣ ኢራን፣ ካታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤምሬትስ፣ ቱርኪ፣ ኢትዮጵያ፣ ኤርትራ፣ ሩሲያ፣ ቻድና ደቡብ ሱዳንን በአንድም በሌላ የጦርነቱ ተሳታፊ መሆናቸውን ያብራራል። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከተፈጥሮ ደራሽ ኃይሎች በኩል ይነሳበታል። ግብጽ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባችው መቃቀርና እሰጥ አገባ ለሱዳን የጡት እናት ከመሆን የመነጨ ፍላጎቷ እንዲሁም ለሱዳን መከላከያ ሰራዊት ታደርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳ የጀነራል አብዱል ፈታህ አልቡርሃን ዋነኛው ደጋፊና መሳሪያ አቀባይ መሆኗ በተደጋጋሚ ሲነገር የቆየ ነው።
በተመሳሳይ በአረቢያን ፔንሱላ በቀይ ባህር ቀጠና እየጨመረ ከመጣው የሀያላን ሀገሮች የጂኦፖለቲካ ጋር በተገናኘ ሳውዲ አረቢያ በአካባቢው በሰፊው እያንዣበቡት ያሉትን አዳዲስ ተገዳዳሪ ሀገራቶችን በተለይም የቱርኪ፣ የኢራን፣ የተባበሩት አረብ ኤምሬትስ የሩሲያን ጫና ለመደገፍ ለሱዳን ሰራዊት ጠንካራ ድጋፍ በማድረግ ትታማለች። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በ2030 ሀገራቸው የቀጠናው የንግድ የፈጠራና የቱሪዝም ማዕከል ለማድረግ በተያዙት ህልምና ሱዳን ውስጥ ትላልቅ ግድብና የኤነርጂ የውሃ ትራንስፖርትና የቴሌኮሙኒኬሽን ኢንቨስትመንቶችን ለማስፋፋት በያዙት እቅድ የሱዳንን መከላከያ ሰራዊት እንደሚደግፉ ይነገርላቸዋል። የሊቢያው ጦር መሪ ከተባበሩት አረብ ኤምሬትስ ጋር ባላቸው ትስስር ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ነዳጅና ሌሎች ቁሳቁሶችን በማቀበል እንደሚደግፉ ይነገርላቸዋል። ቻታም ሃውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ይላል። ይሁን እንጂ ግብጽ ሱዳንን ተጠቅማ በታላቁ ህዳሴ ግድብና በቀይ ባህር ቀጠና ልታሳካው የምትፈልገውን የበላይነት ለማረጋገጥ ለሱዳን ሰራዊት ጀነራል ድጋፍ በማቅረብ የተጠመደች መሆኗን በመጥቀስ ኢትዮጵያ እነዚህን ሰራዊቶች ለመቀልበስ የፈጥኖ ደራሹ አሸናፊነት ላይ ያመዘነ ፍላጎት እንዳላት አሳስበዋል። ከዚህ ቀደም ጠቅላይ ሚኒስትር አብይ ከሁለቱም የሱዳን የጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግስት ባለስልጣናት ለአሜታ ያመዘነ ወገንተኝነት አላቸው ይላሉ። በርካታ ተንታኞች እንደሚሉት የሱዳን ጦርነት ውስጥ ምንም እንኳ አስቸጋሪ የሚባሉ ተዋንያን እየተሳተፉበት ቢሆንም የአሜሪካ ፕሬዝዳንት ሚና ከፍተኛ ነው። በዚህ ሁሉ ግርግር በሱዳን ውስጥ ከሚፋለሙት ወገኖች ጎን ለጎን ሜዳውን ተጠቅመው ኢትዮጵያን ለማተራመስ ለሚፈልጉት የግብጽና የኤርትራ ኃይሎች የሚሰጠው እድል ከፍተኛ በመሆኑ ኢትዮጵያ ሱዳን ከመፈረካከሷ ተቀናቃኞቹ ጀነራሎች በፊት ለተኩስ አቁም እንዲዘጋጁ የራሷን የገላጋይነት ሚና መጫወት እንዳለባት ያሳስባሉ።